የትንፋሻችንንና የልብ ምታችንን ፍጥነት በመታዘብ ብቻ እየሰራን ያለነው እንቅስቃሴ ሰውነታችን ላይ ምን እያደረገ እንደሆነ እንዴት ማወቅ እንችላለን? ፋት ወይም ስብ እያቃጠለ ነው? ያጠራቀምነውን ስኳር እያቃጠለ ነው? የልባችንንና የአተነፋፈሳችንን ጤንነት እያሻሻለ ነው? ፍጥነትና ኃይላችንን እያዳበረ ነው? ምን አባቱ እየሰራ ነው? አሁን ዞን ስለቀረ እንቅስቃሴዎቹን በወረዳ ከፋፍለን እናያቸዋለን። ለእናንተም ለሌሎችም ስለሚጠቅም ሴቭ፣ ሼር እና ፎሎ እያደረጋችሁ ወረዳ 1 ቀስ ያለ የእርምጃ ጉዞና ዝግ ያሉ የዕለት ተዕለት እንቅስቃሴዎች ናቸው። እነዚህን እንቅስቃሴዎች ስንሰራ አተነፋፈሳችንም የልብ ምታችንም ኖርማል ነው የሚሆነው፣ ያን ያህል አይጨምርም። እንቅስቃሴዎቹም ግለት የላቸውም። ስለዚህ ከእንቅስቃሴዎቹ በኋላ ሰውነታችን ለማገገም ምንም ጊዜ አይወስድበትም። በተጨማሪም እንደዚህ አይነት እንቅስቃሴዎችን በምንሰራበት ጊዜ ሰውነታችን ሙሉ ለሙሉ በሚባል መልኩ ለኃይልነት ወይም ለነዳጅነት የሚጠቀመው ያጠራቀምነውን ስብ ወይም ፋት ነው። በቀን ከምናቃጥለው የኃይል መጠን ላይ 20 ከመቶ የሚሆነውንም የሚይዙት እነዚህ ዝግ ያሉ የቀን ተቀን ወይም የዕለት ተዕለት እንቅስቃሴዎቻችን ናቸው። ወረዳ 2 የፈጠነ እርምጃ፣ ቀስ ብሎ ዳገት መውጣት፣ ቀስ ብሎ ደረጃ መውጣት የመሳሰሉ እንቅስቃሴዎች። እነዚህን እንቅስቃሴዎች በምንሰራበት ጊዜ አተነፋፈሳችን ትንሽ ፈጠን ይላል፣ ግን እየሰራን በስነ ስርዓት ማውራት እንችላለን። የልብ ምታችንም በትንሹ ይጨምራል። ነገር ግን እነዚህን እንቅስቃሴዎች ለሰዓታት መስራት እንችላለን። እነዚህ እንቅስቃሴዎች ብዙ ግለት የላቸውም፣ ለማገገምም ብዙ ጊዜና እረፍት አይፈልጉም። በእንቅስቃሴዎቹ ጊዜ በአብዛኛው ለኃይልነት የምንጠቀመው ስብን ወይም ፋትን ሲሆን በትንሹ ደግሞ ሰውነታችን ውስጥ ያጠራቀምነውን ስኳር ነው። በእንቅስቃሴ ከሰውነታችን ላይ ስብን ወይም ፋትን ለማቃጠል በጣም ተመራጭ የሆነው ወረዳ ይሄኛው ነው፣ ወረዳ 2። ወረዳ 3 መደበኛ ሩጫ፣ በፍጥነት ዳገት መውጣት፣ በፍጥነት ደረጃ መውጣት የመሳሰሉትን እንቅስቃሴዎች ያጠቃልላል። እነዚህን እንቅስቃሴዎች ስንሰራ አተነፋፈሳችን ይፈጥናል፣ ስንናገርም ንግግራችን ይቆራረጣል። አረ እናንተ ቀስ ብላችሁ እየሮጣችሁ እንጂ። ከፍ ያለ ግለት አላቸው። ከሰራናቸው በኋላ ሰውነታችን ለማገገም ትንሽ ረዘም ያለ ጊዜና እረፍት ይፈልጋል። እነዚህን እንቅስቃሴዎች ስንሰራ የምናቃጥለው ግማሹ ስብ ወይም ፋት ነው፣ ግማሹ ደግሞ ስኳር ነው። ስለዚህ 50-50 ነው ማለት ነው። በተጨማሪም ወረዳ 3 እንቅስቃሴዎችን መስራት የትንፋሽ አቅምና ብርታትን ይጨምራል። ወረዳ 4 ፈጣን ሩጫን፣ በዱብ ዳገትና ደረጃ መውጣት የመሳሰሉትን እንቅስቃሴዎች ያካትታል። እነዚህን እንቅስቃሴዎች በምንሰራበት ጊዜ አተነፋፈሳችን በጣም ይፈጥናል፣ ማውራትም ይከብደናል፣ የልብ ምታችንም በጣም ይጨምራል። ከፍተኛ ግለት አላቸው፣ ሰውነታችን ላይም ከፍተኛ ጫና ያሳድራሉ። ስለዚህ ከሰራናቸው በኋላ ረዘም ያለ የእረፍትና የማገገሚያ ጊዜ ያስፈልገናል። እነዚህን እንቅስቃሴዎች በምንሰራበት ጊዜ ለኃይልነት የምናቃጥለው በአብዛኛው ስኳርን ሲሆን በትንሹ ደግሞ ስብ ወይም ፋትን ነው። በተጨማሪም ወረዳ 4 እንቅስቃሴዎች የመተንፈሻ አካላቶቻችንንና የልባችንን ጤንነትና ብቃት ያሻሽላሉ። በመጨረሻም ወረዳ 5 በጣም ፈጣን የሆነ ሩጫ ወይም ስፕሪንቲንግ፣ በሩጫ ዳገት ወይም ደረጃ መውጣት እንዲሁም ከፍተኛ ግለት ያላቸው ሂት እንቅስቃሴዎችን ያጠቃልላል። እነዚህን እንቅስቃሴዎች በምንሰራበት ጊዜ አተነፋፈሳችን በጣም ይፈጥናል አይነት ነገር ነው የሚሆነው። የልብ ምታችንም እጅግ በጣም ይጨምራል። ልባችን ልትወጣ ነው የምትደርሰው። እነዚህ እንቅስቃሴዎች በጣም ከፍተኛ ግለት ነው ያላቸው። ከሰራናቸው በኋላም ሰውነታችን እንዲያገግም በጣም ረጅም ጊዜና እረፍት ይፈልጋሉ። በምንሰራቸው ጊዜ ሙሉ ለሙሉ በሚባል መልኩ ለኃይልነት የምናቃጥለው ስኳርን ነው። እንደምታዩት ሰውነታችን ላይ ብዙ ጫናን ሳንፈጥር ስብን ወይም ፋትን ለመቀነስ ተመራጭ የሆኑት የወረዳ 1 እና የወረዳ 2 እንቅስቃሴዎች ናቸው። ምክንያቱም በአብዛኛው ከስኳር ይልቅ ፋትን ወይም ስብን ነው የሚያቃጥሉት። እዚህ ጋር ግን በጣም መጠንቀቅ ያለብን ነገር ወረዳ 1 እና ወረዳ 2 እንቅስቃሴዎችን ብቻ የምንሰራ ከሆነ ስኳራማ የሆኑ ኃይልና ጉልበት ሰጪ ምግቦችን በጣም መቀነስ አለብን። ምክንያቱም ሰውነታችን የኃይል አጠቃቀሙ ላይ በጣም ብልጥ ስለሆነ ብዙ ስኳር ካገኘ ያቃጠልነውን ፋት ወይም ስብ ያካክሰዋል። ስለዚህ በዋናነት ፕሮቲን ምግቦችን፣ ጤናማ ቅባቶችንና አትክልትና ፍራፍሬዎችን ነው መመገብ ያለብን። ወረዳ 4 እና 5 ፈንጂ ወረዳ ናቸው። በጣም ከባድ እንቅስቃሴዎች ናቸው። የበለጠ የመተንፈሻ አካላትና የልብ ጤንነት ላይ በተጨማሪም እንደ ፍጥነት፣ ኃይል፣ ብርታት፣ አቅም የመሳሰሉ አካላዊ ብቃቶች ላይ ያተኮሩ ናቸው። ዋነኛ የነዳጅና የኃይል ምንጫቸው ስኳር ስለሆነ እነዚህን እንቅስቃሴዎች ከመስራታችን በፊት በቂ ኃይልና ጉልበት ሰጪ ምግቦችን መመገብ አለብን። የወረዳ 3 እንቅስቃሴዎች ደግሞ ከሁለቱ መሃል ላይ ያሉ ናቸው ማለት ነው። ከወደዳችሁትና ከጠቀማችሁ ሴቭ፣ ሼር እና ፎሎ ያረጋችሁ አመሰግናለሁ። ይመቻችሁ።